بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين أما بعد لا تبركنا تبرك بركة مفلك በሚባለው ዙሪያ ላይ ጸጉር ይዘው ያንን ጸጉር የነብዩ ሰለላሁ ዐለይሂ ወሰለም የሳቸው ጸጉር ነው እያሉ ሰውን የፈረስ ጭራ የመሰለ ነገር የሚያዘይሩ ወይም ደግሞ በረካለው እያሉ ያንን የሚያሰሙ ሰዎች አሉ። አህባሾች ማለት ነው። የነብያችን ሰለላሁ ዐለይሂ ወሰለም የሳቸው ጸጉር ሆኖ በትክክለኛ በተረጋገጡ በታማኝ ሰዎች ቢገኝ እኛም እንፈልገዋለን። የነብዩን ሰለላሁ ዐለይሂ ወሰለም የሳቸው ጸጉራቸውም ይሁን ልብሳቸውም ይሁን በረካ ስላለው ማለት ነው። የሳቸው አፈር በረካ ስላለው አላ ኩሊ ሃል አስቢቱ ሰነድ الشعرات ነው የምንለው። እናንተ ይሄ ጸጉር የነብዩ ሰለላሁ ዐለይሂ ወሰለም ጸጉር ነው የምትሉትን እስቲ ሰነዳችሁን አምጡ። ከማን ከየት ተቀበላችሁት ነው እናንተ ጋር የነብዩ ጸጉር እንዴት ሊባኖስ ልታገኙ ይቻላችሁ? በየት ደረሳችሁ እናንተ? ከሊባኖስ ነው እናንተ ናችሁ የነብዩ ጸጉር እያላችሁ በተለይ በ2004 ያንን ጸጉር ይዘው የሐባሽን ጥምቀት አቂዳ ሲጠምቁ ያንን ጸጉር ይዘው ነበር ሰውን እያሳሙ የነብዩ ጸጉር እያሉ ያንን ሲያስሙ የነበረው ማለት ነው። አላ ኩሊ ሐል እነዚህ ጸጉሮች أما هذه الشعرات التي تزعمون أنها لرسول الله صلى الله عليه وسلم النبي صلى الله عليه وسلم ጸጉር ያላችሁ የምትሉት تتسلطون بها على الناس وتتحكمون بها في عواطفهم የሰውን የውስጥ ሰውን ለመስሃብ የሰውን አእምሮ ወደ እናንተ ለመመለስ የምታደርጉት በዚህ በጸጉር ማለት ነው። እስቲ ሰነዳችሁን አምጡ። ሰነዱ ከየት ነው ያገኛችሁት? ሰነዳችሁ የት ነው? ወሱፊያ ለይሱ ኡመና على حادث النبي صلى الله عليه وسلم ሱፊዮች በነብዩ አለይሂ ሰላቱ ወሰላም ሐዲስ ላይ ታማኝ አይደሉም። ምክንያቱም የነሱ ኪታባቸው በመውዱዓት በውሸት የተሞላ ነው። የነብዩ ሐዲስ ያልሆነውን ሁሉ የነብዩ ሐዲስ እያሉ መውዱዓት ውሸት የሚያወሩ በርካታ ሐዲሶች እያሉ የሚያወሩ ሰዎች ስላሉ ስለዚህ እንኳን በነብዩ ሰለላሁ ዐለይሂ ወሰለም ጸጉር ላይ ልናምናችሁ በነብዩ ሰለላሁ ዐለይሂ ወሰለም ላይ እናንተ ልናምናችሁ አንችልም። ان الله سيدخل الجنه كل من اسمه محمد ለምሳሌ አላህ ስሙ መሐመድ የሆነውን ሁሉ ጀነት ያስገባል። ወዘዒሙ ነቢል ሸሪፍ የሚባል የነሱ የሐባሾች መሪ ማለት ነው። አን ነብዩ ሰለላሁ ዐለይሂ ወሰለም ቃለ አሂቡ العربيه لثلاث عربيان ولدوا لاني عربي والقران عربي ولسان اهل الجنه عربي የኔ እናንተ ነቢል ሸሪፍ የሚባለው ይሄን ሐዲስ ያወራል። ለምሳሌ አረበኛ ለሶስት ነገር ስትሉ ውደዱ ብለዋል ነብያችን። አን ነብዩ ሰለላሁ ዐለይሂ ወሰለም ቃለ አሂቡ العربيه لثلاث አንደኛ እኔ አረብይ ስለሆንኩ ቁርአን ደግሞ አረበኛ ቋንቋ ስለሆነ የጀነት ሰዎች ቋንቋ አረበኛ ስለሆነ ይሄንን ብለዋል ነብዩ እያለ እናንተ ነቢል ሸሪፍ የሚባለው የአህባሾቹ ዋና ቀንደኛ መሪ ይሄንን ያስተላልፋል። فكيف ይሄን እንግዲህ መውዱዓት ነው። قال السيوطي موضوع እናንተ ይሄንን ለህዝብ ግን አደባባይ ትናገራላችሁ። ሱዩጢ ይሄን ሐዲስን ብለው ኢማሙ ሱዩጢ መውዱዕ ነው። መውዱዕ ማለት ደግሞ በጣም በነብዩ ላይ የተቀጠፈ ውሸት ማለት ነው። አሁን ይሄን ነው ለሰው እናንተ ለህዝብ የምታወሩት እና ይሄንን እያወራችሁ እናንተ እንዴት በነብዩ ሰለላሁ ዐለይሂ ወሰለም ጸጉር ላይ እንዴት ትታመናላችሁ? ውሸታችሁ በጣም አደገኛ ስለሆነ ማለት ነው። ولكن لا نسلم فكيف يؤتمنون على شعر النبي صلى الله عليه وسلم በነብዩ ጸጉር ላይ እንዴት ይታመናሉ ታዲያ? فمن لا يؤتمن على حديث رسول الله صلى الله عليه وسلم لا يؤمن أن يأتي بشعرة يزعم أنها لرسول الله صلى الله عليه وسلم
በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ውሸት ያወራ በነብዩ ሰለላሁ ዐለይሂ ወሰለም ጸጉር ላይ ደግሞ ከየት እንዳመጣው እንዴት አድርጎ ሊታመን ይችላል? አነሃ ለረሱልላህ ወነህኑ نسلم عنه كانت عند أحمد شعارات ኢማሙ አህመድ ዘንድ የነብዩ ሰለላሁ ዐለይሂ ወሰለም ጸጉሮች እንደነበሩ እናምናለን። የነብዩ ሰለላሁ ወላኪን ላ نسلم لمن ثبت كذبهم ውሸታቸው ለተረጋገጡ ሰዎች ግን ለነሱ እኛ ይሄንን እጅ አንሰጥም አንቀበልም። فلا يستوي أحمد الصادق والصوفي الكاذبون والأحباش الكاذبون ኢማሙ አህመድ እውነተኛው ኢማሙ አህመድና ውሸታሞቹ አህባሾች እኩል ሊሆኑ አይችሉም። فأنتم لستم أمنا على حديث رسول الله صلى الله عليه وسلم فكيف نأمنكم على أثاره በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ታማኝ ሳትሆኑ እንዴት በነብዩ ሰለላሁ ዐለይሂ ወሰለም አثار ላይ ቅሬቶች ላይ በሳቸው ጸጉር ላይ እንዴት እናምናችኋለን? وإذا كان في أحاديث النبي صلى الله عليه وسلم المنقطع والضعيف والمكذوب منقطع هنا ضعيف هنا ውሸት هنا ያንን ካወራችሁ فكيف نتمكن من إثبات اتصال سند هذه الشعرة ጸጉር ከነብዩ ሰለላሁ ዐለይሂ ወሰለም መሆኗን እንዴት እናጸድቅላቸው እንችላለን? ስለዚህ بل ربما كان اسنادها شديد الضعف بل ربما كان موضوعا በውሸት የምታወሩ ስለሆነ ስለዚህ አናምናችሁ ማለት ነው። والمتخصصون بمتابعة آثار الشعرة የነብዩ ሰለላሁ ዐለይሂ ወሰለም ጸጉርን ሰነዶችን የሚከታተሉ ሰዎች ሙተኸሲሶች وهذا ليس فيه استهانة بآثار النبي صلى الله عليه وسلم የነብዩ ሰለላሁ ዐለይሂ ወሰለም የሳቸውን ጸጉርም ይሁን ልብስም ይሁን ጫማም ይሁን የሳቸው አሰር ከተገኘ አህለን ወሰለን ግን ከአህባሾች ከሽርክ ባለቤቶች ሊገኝ አይችልም። فكما أننا لا نقبل كل حديث عن رسول الله صلى الله عليه وسلم ከነብያችን አለይሂ ሰላቱ ወሰለም ሐዲስን ከተረጋገጠ በኋላ እንጂ እንደማንቀበለው ሁሉ እንደዚሁም የነብዩ ሰለላሁ ዐለይሂ ወሰለም ጸጉር እያላችሁ የምትሉትን በትክክለኛ ማስረጃ በትክክለኛ ሰነድ ሰንሰለት ካልተነገረ ጭራሽ ልናምናችሁ አንችልም ነው። ስለዚህ እቺ ለመጀመሪያ ያክል ነው። በርካታ ስለዚህ በዚህ ጉዳይ ላይ በርከት ያሉ ትንሽ ስለ በረካ ኢንሻአላህ በረካን በተመለከተ በርከት ያሉ ነገሮች ይኖራሉ እዚህ ኪታብ ላይ። እንደው ጸጉር የነብዩ ሰለላሁ ዐለይሂ ወሰለም ጸጉር እያሉ ለሚሉት ሰዎች የተወሰነ ምንም ሰነድ እንደሌላቸው የነብዩ ሰለላሁ ዐለይሂ ወሰለም ጸጉር ነው እያሉ አላሁ መጅዱን ቢላ መካን እያሉ ሰውን የሚያሳልሙትን የአህባሽ መሪዎችን ማመን አስፈላጊ አይደለም። የነብዩ ሰለላሁ ዐለይሂ ወሰለም ልብሳቸውም ጸጉራቸውም ሁሉም በረካለው በትክክለኛ ሰነድ ከተገኘ በታማኝ ሰዎች ከተገኘ ካልተገኘ ግን ይሄ የሐዲሳቸው ላይ የሚዋሹ ሰዎች የሚዋሹት ውሸት መጠንቀቅ ያስፈልጋል ለማለት ያክል ነው። ሰላም አለይኩም ወራህመቱላህ